ሰላም ሰላም የተወደዳችሁና የተከበራችሁ ውድ ፋሚሊዎቼ እንዴት ናችሁ? እንዴት ከረማችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ፓርት 5 ግጥማችን እንቀጥላለን ማለት ነው። አድምጡኝ። የግጥሙ ርዕስ ገበሬ ይላል። ገበሬ ምርጥ ሰው ባለውለታ፣ ጭቃ ነው ዝናብ ነው ብሎ ሳያምታታ፣ ጠንክሮ ሰርቶ ሲሆን ውጤታማ፣ ስራውን አይተውም ደከመኝ ብሎማ፣ ምርቱም ይታያል በሀገር ይዞራል። አቤት ገበሬ እንዴትስ ይረሳል፣ አርሶ የሚያበላ ለሀገሩ ሁሉ፣ ደከመኝ ሰለቸኝ ደግሞም የማይሉ፣ ገበሬ ትልቅ ሰው ስሙ ይጠራ ባለም፣ የአዝርት አይነት በሱ ተገኝቷልም። ጠዋት ይነሳል በሬዎቹን ይዞ፣ ይሄዳል ወደዛ ወደ እርሻ ጉዞ። እርሻው ጨርሶ ዘርም ይዘራና፣ መድኃኒት ይረጫል በጀርባው ያዝልና። መስከረም ሲነጋ ፍሬ አፍርቶ ምርቱ፣ ደስም ይላቸዋል ሲበሉት እሸቱ። የድካሙ ውጤት ደርሶ ሲያየው ባይኑ፣ እርካታ ያገኛል በጣም ደስ ይለዋል። በሬም እንደዛ ነው ከሱ እኩል ይመስገን፣ የረዳው በሬ ነው ብርቱም እንዲሆን። ገበሬና በሬ ወርቅ ወንበር ነበር ምናስቀምጣቸው፣ መሬት ባይነካቸው በካባ ላይ ካባ ብንደርብላቸው፣ እንደዛ ነበረ ምናረግላቸው። ልንገራችሁ ታዲያ እንዲያው ምን ያረጋል፣ በወርቅ ወንበርማ ያልሰራም ተቀምጧል። አቤት ገበሬ አንተ ነህ ምርጥ ሰው፣ ሀገርህ እንድታድግ ዛሬ የደከምከው። ገበሬ ምርጥ ሰው ስራውን ያከብራል፣ በየደረሰበት ውጤትም ያገኛል። በየኢንዱስትሪው በየገበያው የሱ ውጤት አይደል ወደዛም ሄደው። መስከረም አልፎ ህዳር ይገባና፣ እሸት ከዳር ከዳር ደግሞም ይባልና፣ ታሳስ ይገባል እህልም ይደርሳል። ጤፍና ስንዴ ሁሉም ይታጨዳል። ለመምታት ቢፈልግ በሬ ይፈልጋል፣ ይሄን ለማድረግ ይወጣል ይወርዳል። ጥር ደርሶ ታዲያ ገበያ ይወጣል፣ የድካሙ ውጤት እዛው ጋር ይታያል። አቤት ገበሬ አቤት ያንተ ድካም፣ እጅህ ማጌጥ ነበር በወርቅ በቀለም። ምን ያረጋል ታዲያ ምንስ ይደረጋል፣ ወርቁ ከሆነማ ያልሰራም አስሮታል። ገበሬው ያርሳል እህልም ያዘምራል፣ ሀገሩን እንድታድግ በህብረት ተነስቷል። እንዲያው ስሙኝ ገበሬ ሆናችሁ፣ እቅዳችሁ ሰምሮ ሁሉም አምሮላችሁ፣ ይደረሳልና ጠንክሩ አይዟችሁ ይላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ውዶቼ። ደህና ሁኑልኝ።